ፈጣሪ ወልደዋል። በጣም ይቅርታ፣ ፈጣሪ ጾታ የለውም። እሺ እንደ ክርስትና ወልደዋል በልና፣ ነገር ግን ኢየሱስ ምንድን ነው የተባለው? የማርያም የማይጸኗ ፍሬ ነው እንጂ የፈጣሪ የማይጸኑ ፍሬ ነው አልተባለም። ፈጣሪ አይወልድም አይወለድም። ሲጀመር እርሱ የሰው ልጅ አይደለም። በነገራችን ላይ አንድም ነቢይ ማለት ነው አንድም ፈጣሪ ልጅ አለው ብሎ ልጁ ሞቶልናል ተሰቅሎልናል እያለ ያመለከ አንድም ነቢይ የለም። በቃ ምንም። ይሄ ከጊዜ በኋላ የመጣ አስተምሮ ነው። ይሄ ክህደት ነው። በቃ ክህደት እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር የለም። ትልቁ የክርስትና ስህተቱ ማለት ነው እውነት ለመናገር ነቢያት ያመለኩትን አንዱን አምላክ ክርስትናው ደግሞ ያ አንዱን አምላክ ለሶስት ብትንትኑን አወጣው፣ ለሶስት በታተነው። በቃ አንዱን አምላክ የእግዚአብሔር ቃል የተባለው እግዚአብሔር ወልድ አለ፣ እግዚአብሔር ቃል አለ። የእግዚአብሔር መንፈስ ቅዱስ የተባለውን ደግሞ ጤነኛ ናችሁ ግን አንዱን አምላክ እነ ሙሴ ያመለኩትን አንዱን አምላክ ክርስቲያኖቹ ለሶስት ብትንትኑን አወጡት። ይሄ በጣም ያሳፍራል። በጣም ማለት ነው። እኔ የሙሴ ተከታይ ነኝ። እኔ የነቢያት መንገድ ነው እንጂ መከተል ያለብኝ ጳውሎስን አይደለም። ጳውሎስ እኮ ከኢየሱስ ጋር አልነበረም ጋይስ። ጳውሎስ እኮ እኔ ምን እንደምናገር ራሱ አላውቅም። በጣም ብዙ ነገር ብሏል። እና ምን ለማለት ፈልጌ ነው? በቃ ወደ እውነት እንመለስ፣ ወደ ነቢያት መንገድ እንመለስ። በቃ እስቲ ብሉይ ኪዳን አንብቡ፣ ብሉይ ኪዳን አንብቡ እባካችሁን። እሺ ብሉይ ኪዳን አንብቡ። ፈጣሪ አንድም ሶስትም ያለ ማንም የለም። ፈጣሪ በስጋ መጣ፣ ሞተ፣ ተሰቀለ፣ ማንም ያለ የለም። ስለዚህ ወደ ነቢያት መንገድ እንመለስ። ፈጣሪ አንድ ነው። በቃ አይሞትም፣ እርሱ ብቻ የማይሞት ነው ተብሏል። አይወልድም አይወለድም። በቃ አስረግጬ ነው የምነግራችሁ። እና ዛሬ ያየሁት ደግሞ በጣም ዘጋኝ። ምክንያቱም አሁን እዚህ ቅድም እምራን ያሳየን ምንድን ነው? ማርያም ትመለካለች እንዴ? ቁርአን ደግሞ ማርያም እንደምትመለክ ይናገራል። ይሄ እኮ በቃ በጣም ያሳፍራል። ስለዚህ ወደ እውነት እንመለስ እላለሁ። አመሰግናለሁ። እና በቃ እኔ አስመስዬ መኖር አስጠላኝ። ከዛሬ ጀምሮ እኔ ከክርስትናም ወጥቻለሁ። እኔ ወደ ነቢያት መንገድ መመለስ ፈልጋለሁ። አንዱን አምላክ በቃ አመልካለሁ። እሺ ሲን ቃል ማውራት ትችላለሁ? ከማውራት በፊት ላውራ? ቆይ አንዴ ሪትም ታወራለህ። አንተ ከማውራት በፊት አይ ላወራ አይደለም ነው መወያየት ከፈለክ አሁን ውይይት የለም። ውይይት አይደለም ነው የተነገረውን ነገር ተደርጓል። ቆይ ያ ጥያቄ መልስ አይደለም ቃልን ነው ማንም ማውራ። በጣም ይቅርታ ወንድምነት ሪትም እና አላማችን የውይይት አይደለም እና እሺ፣ ስለ ሴኑ ላወራ ነው። ሴኑ ትላንትና አጋጣሚ ሆነ እያወራን ነበረና ለእኔም ስትነግረኝ ነበረ ማለት እስልምና ምንም ከዚህ በፊትም ያው የተፈጠረውን ነገር ታውቃላችሁ እና እስልምና ሳታምንበት ሳይሆን የወጣችሁ ያው አንዳንዴ ትደነግጣላችሁ። ሰው እንደዚህ ክብ ክብ ስትሉ ምናምን ነገር የሆነ ቆራት ካልሆናችሁ ደንግጣችሁ ምናምን ትወጣላችሁ እና በጊዜው ያው ካሉት ጫናዎች አንጻር ልጅቷ ደንግጣ ነበር። ያሚያምንትን ሲላት ደንግጣ ነው የወጣችሁ እንጂ እስልምና ስተት መሆኑን ተረድታ ምናምን አይደለም። እና ታምናለች በእስልምና እና ቃልዬ እኔ ሰለቸኝ እውነተኛ አምላክ አላህ ብቻ ምናምን እያለች ትናንትና ለእኔም ስታወራኝ ነበር እና በጣም ንጹሕ ልብ ያላት በጣም ቀና አመለካከት ያላት ልጅ ናት። እንደ ሌሎች አይደለችም። በጣም በቃ የሆነ እንዴት ነው ልቧን ንጹህ ነው። ግን አንዳንዴ ይሆን አለ አይደለ ብስለት የሚሆን ምንም ይሁን በቃ ይሆን አንዳንዴ ካላችሁበት ማዛር በነገራችን ላይ እንደዚህ ነው ኮንፊውዝድ ነው የምትሆኑት፣ ወይም ደግሞ የሆነ ወፈፌ ነው የሚያደርጋቸው። አንዳንድ ጊዜ የሆነ በቃ ያንን ነገር ለመቀበል ይከብዳቸዋል። ከዛ በቃ ግራ ነው የምትጋቡት። ሰው ምን ይለኛልም አለ ምናምን ነገር እንደዚ አይነት ነገሮች እና ትናንትና ስታወራኝ ነበረ እና እኔ ያልኳት ምንድን ነው ሙስሊሙኝ ሳይሆን መጀመሪያ ያው ሰዎች ብዙ ጊዜ ሻሃዳ ያጂ ምናምን ሲሉሽም በዛ በስሜት ተነሳስተሽ የበፊቱ ስህተት እንዳይደግም ያን ስህተትሽ እንዳትደግሙ፣ ግን የምር እምነቱን ካመንሽበት ግን ያጂ በቃ ይዘሽ በቃ እንደገና ተሰተረሽ እንደሚማሩት ልጆች በስነስርዓት ትማሪያለሽ። ግን ሰው ያጂ ስላለሽ ብቻ በስሜት ተነሳስተሽ እንዳታደርጊው፣ ሁለተኛ ስህተትን እንዳትደግሚ ምናምን ብዬ እንዳጋጣሚ ሆነ እየነገርኳትኝ ነበረና ያው ሴንዩ አሁን የምልሽ አንቺ ሰዎች ስለገፋፎሽ ምናምን ሳይሆን በደንብ ልብሽ የምናድርጎበት ቁርጥ አድርገሽ ነው መስለም ያለብሽ። ሙስሊም ከሆንሽ በኋላ ራሱ የፈለገ ማንም ቢናገርሽ ድጋሚ ወደ ትናንትና ማንነትሽ እንዳትመለሽ፣ ትናንትናሽ እንዳታስታውሺ፣ ወደኋላ ዞር ብለሽ ራሱ ማየት የለብሽም ማለት ነው። የፈለገ ጫና ቢበዛብሽም ወደኋላ ማየት የለብሽም። ፍጥን አለ
ለማለት ያው ከትላንትናው ስህተትሽ በጣም ተመርሻል ብዬ አምናለሁ። ያው ሰዎች የሆነ ነገር ስትሆኛ አንቺን ለመጣል የሚሞክሩት አንቺን ለማዋረድ ነው የሚሞክሩት። ትላንት ከዚህ በፊት የተሰራውን ድራማ ታውቂያለሽ እንዴት አድርገው እንትን እንዳሉብሽ ማለት ነው። እና አንቺ እንደዛ ሊያደርግሽ የቻለው የአንቺ የዋህነት ነው። እና ሙስሊሞች እናንተንም ለማስቀየም ፈልጋ አይደለም ያን ነገር ያደረገች። በጣም ንጹህ ልብ ያላት ልጅ ናት። በጣም እኔ በቅርበት ስለማውቃት ነው እንደዛ የምለው። እና አንዳንዴ ሰዎች ብዙ ጊዜ ይሄን ነገር አይረዱም። እና ከየዋህነትና ትንሽ ከብስለትም አንጻር በዛ መልኩ ተረዳት። እና ሴንዬ አሁን የምር ልብሽ ራስሽ አምኖበታል፣ ቆርጠሻል። ማንም ቢናገርሽ እንደ ትላንት ነው አትደነግጭም። ምንም አይነት ወከባም አይሰማሽም አይደለም። በቃ ልብሽ ጽንት ብሏል። አው ቃልዬ በቃ እኔ በቃ ለአንዴና ለመጨረሻ ጊዜ ከዚህ ጨለማ ውስጥ መውጣት እፈልጋለሁ። በቃ ምንም አልገባኝም ክርስትና ማለት ነው። በቃ ምንም በቃ ስላሴ መባል አምላክም አልነበረም። ስለዚህ እኔ ወደ ነቢያት መንገድ መመለስ እፈልጋለሁ። ጨርሻለሁ። ኦኬ ግሽ አንድ ቃል የምትገቢልኝ ነገር አለ ለእኔ ሳይሆን ለራስሽ ለሄልናሽ ራሱ። አንቺ ሙስሊም ከሆንሽ በኋላ በቃ ድጋሚ ቲክቶክ ምድር ላትመጭ ማለት ድጋሚ ስልሽ አላደለ ቁጭ ብለሽ በስነ ስርዓት ውስታዞቹ ተማሪ ሲሉሽ ወይም በዚህ በዛውድ ሲሉሽ ቁጭ ብለሽ ልትማሪ ለራስሽ ቃል ትገቢያለሽ። ድጋሚ አንስተትሽን አትደግሚ፣ ወደኋላ ባክ አታደርጊማ። ይህን ለራስሽ አሳሚ ነው። እሺ ቀጥል ጃፒራ። እሺ ሴኑ እስልምናን መቀበል ፈልገሻል? እስልምናን እንድትቀበል ያስገደደች ሰው አለ? አረ በጭራሽ ያስገደደኝ ሰው የለም። ግን አንድ ያስገደደኝ ነገር አለ። እሱ ምንድን ነው? እውነት በቃ ሀቅ የፈጣሪ ምንነት እና የፈጣሪ በቃ አምላክነት ነው ያስገደደኝ እንጂ ምንም ያስገደደኝ ሰው የለም በነገራችን ላይ። እሺ ዛሃሩ ወይ አሲያ ሻሃዳ ሲዟት አላችሁ? አለንጃ። ሰላም አለይኩም። አለንጃ ማስያዝ በጣም ነው የምትወድስ። አሲዟት። ማን ያሲዛታል? እኔ እንጃ። አሱ ስላለኝ አሱ ዛሃራ ጓደኛሽ ስለሆነች አስያትና አዲስ አለም አለ ጃ አዲስ አለም አስገባት። አንዴ አዲስ አለም። እሺ አዲስ አለም። እሺ እኔ ግን አሱ ብታሲዛት ደስ ይለኛል። እና ያው አሱ ሰይሴ ነው ላንቺ አደራን ዛሃራ ያው አንቺ ዛሃራ መረጥ። እሺ ዛሃራ ወይ ያሲ ነው ያለው አዲስ ሪኩዌስት ላድርጋለሽ ወይ ሲለም አይቻት ነው። እኔ ባንቺ ነው ባንቺ ሆነልኝ። እሺ ሀቢብቲ ችግር የለም። እሺ እኔ ምንን ተከተለሽ በይ። አሽሀዱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ነቢዩ መሐመድም የአላህ መልእክተኛና ባሪያ ናቸው። አላሁ አክበር። አላሁመ ለከል ሐምድ ወለከ ሹክር ያ ረበል ዓለሚን። እንኳን አላህ ሱብሓነሁ ወተዓላ ወደ ቀኑ መንገድ መራሽ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ። በርቺ፣ አላህ ያበርታሽ። ኢንሻአላህ ትምህርት ትገቢያለሽ፣ ትማሪያለሽ። በምንችለው አቅም እኛም እናግዝሻለን። ብርትት በይ እሺ። አላህ ሱብሓነሁ ወተዓላ የተሻለውን ነገር ሁሉ ይወፍቅሽ፣ መልካም ነገራቶችን ሁሉ ያጎናጽፍሽ። ኢንሻአላህ እኛም እንተጋግዛለን። ጠንክሪ፣ ተማሪ። የዋህነት አለ እና እሱን ነገር ወደዛ አስወግደሽ በምችል አቅም ጥንክር ካልሽ አላህ ሱብሓነሁ ወተዓላ ደግሞ ያግዝሻል። ኢንሻአላህ አላህ ሱብሓነሁ ወተዓላ ያግዝሽ ሀቢበቴ። ኢንሻአላህ በምናግዘው ደግሞ እኛም እናግዝሻለን፣ ከጎንሽ ነን። አብሽሪ ሀቢበቴ። እና በጣም ደስ ብሎኛል ስለሲያስኩሽም ስለመጣሽ እህቴ ስለሆንሽ በጣም ደስ ብሎኛል። አላህ ያጽናሽ ሲነይ። እሺ አመሰግናለሁ ዛራ፣ አመሰግናለሁ።
እና ቃልዬ አንቺም እውነቱን ታውቂያለሽ እና ወደዚህ እውነት እንድትመጪ አደራ እልሻለሁ። ቃል ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ዛሬ አንድ ነፍስን የዳነችው ከእሳት ማለት ነው። ሲኑዬ አንቺ ያማጥሽውን ምጥ አንቺ የተጨነቅሽውን ጭንቅ እኛም ተጨንቀነዋል እና እኛ ከክርስትና ስንወጣ ክርስትናን እየወደድ ነው ያደግንበት ስለሆነ እናታችን ስለነበረች በቃ እየከፋን እያዘንን ያው እውነቱ በቃ ሀቅ ብትመርም መቀበል ስላለብን ነፍሳችንን መዳን ስላለበት የዓለማቱን ጌታ ደግሞ መገዛትም ስላለብን ወደ እስልምና መጥተናል። አልሐምዱሊላህ እስካሁን ድረስ በጣም ሰላም ነን። ሰላማችን እየበዛን የመጣው አንድ አምላክን ከመገዛት በላይ ምንም የሚያስደስት ምንም የሚያረካ ነገር የለም እና አንቺ ከዛሬ ጀምሮ ሙስሊም ነሽ። ከዛሬ ጀምሮ ልክ እንደተወለድሽ ሕፃን ልጅ ነሽ። ምንም ኃጢአት የለብሽም። ዱዓሽ ራሱ በጣም መቅቡል ነው። በቃ እንደ ንጹህ ሰው ስለሆንሽ ማለት ነው እና እኔ ሁሌ ዱዓ አረግልሻለሁ። እኔ ከጎንሽ ነኝ በምንም አይነት ሁኔታ። ከዚህ በፊትም ከጎንሽ ነበርኩኝ፣ አሁን ደግሞ የበለጠ ከጎንሽ ነኝ። አላህ ጽናቱን ይስጥሽ። በእስልምና ሃይማኖት እንደሚታወቀው ማለት ነው ሲኑ የሆነ ጥያቄ ጠይቀሽ ይህ መንፈስ ይገልጽልሻል የሚባል ነገር የለም። እያንዳንዱን ነገር ትጠይቂያለሽ፣ ለእያንዳንዱ ነገር መልሳለሁ። እንዲህ ተደባብሶ የሚታለፍ ነገር የለም። ስለዚህ ማወቅ ማመን የሚባል ነገር ላይ ፎከስ አድርጊ። ትምህርትሽን ተማሪ ወጥረሽ ማለት ነው። እዚህ እንዲህ እንትን ምናምን ነገር ማለት ጥሩ አይደለም። ሙስሊም ሴቶችን አይተሻቸው ከሆነ የተሰተሩ ናቸው። እዛም እዚህም አይሉም። የሚጠቅሙሽን ሰዎች ጓደኞች አድርገሽ ያዢ። ምናልባት የምትፈልጊ ከሆነ ስምሽን መቀየር የምትፈልጊ ከሆነ ንገሪንና ስም እናውጣለሽ። ከዛ ሌሎች ሰዎች እንግዲህ ሀሳብ ካላቸው ሀሳብ ይሰጡሻል። እሱን ነገር ንገሪኝና አንድ እኔ መናገር የምፈልገው ነገር አለ። እሺ ጃሃዬ፣ እኔ ከበፊቱም በጣም የምወደው ስም ሰሚራ ነው። ሰሚራ በጣም የምወደው ስም ነው። በጣም አሪፍ። ስለዚህ ከዛሬ ጀምሮ አንቺ ሰሚራ ተብለሻል። ሰሚራ የረሱል ወዳጅ እሺ ተብለሻል። እሺ ጸይማ ማለት ነው ነገራችን። አልሐምዱሊላህ አንድ እህት ዛሬ አግኝተናል። ኢንሻላህ ዱዓ እናደርጋለን። እኛ ዳዕዋችንንም እንቀጥላለን። ግን ቃሊ ሰላም ልበልሽ እስቲ። አንቺን ቃሊ አለሽ? ቃሊ ወይ ያለው ዳቢሮ እንዴት ነህ? ደህና ነሽ? እንዴት አለ? እስልምና ላይ ጥያቄ አለሽ? አይ እኔ ጥያቄ የለኝም። እኔ የሆነ መድረስ የምፈልግበት ቦታ ላይ የሆነ ግብ አለኝ እና ያን ግብ ከመታ በኋላ ነው ነገራቶችን የምትለው። ያን ጊዜ አወራችኋለሁ እና አሁን ላይ እንኳን ምንም አይደለም ይለፈኝ እና ቀን አለኝ። እስከዛ ድረስ እስከዛ ቀን እርግጠኛ ነሽ? አይደለሁም ግን ያው እስከዛ ድረስ ደግሞ ፈጣሪ ያውቃል። እንግዲህ እኔ አይደለም እስከዛ ቀን ድረስ ከአሁን ደቂቃ በኋላ ምን እንደመሆን አላውቅም። ግን ነገን ያው ለእሱን ተወውና እዛ ቦታ ደግሞ ያደረሰኛል ብዬ አምናለሁኝ። ያኔ ነገሮች ይስተካከላሉ እና አንዳንድ ማስተካከል የምፈልጋቸው ነገሮች አሉ በራሴ መንገድ እና የሆነ መድረስ የምፈልግበት ቦታ አለ። እንደዛ ነው። እሺ አላጨናነቅሽም። ግን ምንድን ነው የኔ ኦፒኒየን፣ የፈለገ ቦታ መድረስ ብፈልጊ የዓለማቱን ጌታ አላህን አምላክ አድርጎ መያዝ ከምትፈልጊ ቦታ ማድረግ ከምፈልጊው ነገር አንጻር ቢያግዝሽ ነው እንጂ ወደኋላ አይጎትትሽም ብዬ ነው የማምነው። በተአምር ማለት ነው። ያ የዓለማቱ ጌታ ሰማይን ምድርን በውስጧ የፈጠረውን ከጥንት ጀምሮ ነቢያቶች ሲገዙት የነበረው ነቢያቶች ሲሞቱለት ሲዋደቁለት የነበረውን አምላክ እዚህ የአንቺ መንገድ ላይ ጉዞች ላይ እቅድሽ ላይ መጨመሩ የበለጠ ቢያግዝሽ ነው እንጂ እንትን አይልሽ። እኛ እኔ ገብቶኝ የተቋረጠው አይሰማም ወይስ እናንተ ጋር ነው? የኔ ኔትወርክ መስሎኝ ነበረ ከሁላችንም ነው ማለት ነው። ሴኑ እንኳን ደስ አለሽ የኔ ወድ። ያላት ልጅ ናት እና
ቃሌ አንዴ ልናገርና ከዛ እኔ እንትን አድርጌ እሰማችኋለሁ። እሺ ብዙ ማውራት ስለማልችል እኔ በቃ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። አንቺም ከዚህ እንትን ነፃ ውጪ፣ ያው እውነቱን ስለምታውቂ ማለት ነው። እና በጣም አመሰግናለሁ። እና በቃ እኔ ከዚህ በኋላ ማውራት አልችልም፣ ግን እሰማችኋለሁ። እሺ 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 ትቀጥያለሽ። እና እኔ አደራ 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 እምልሽ ግን እንደ አደራ ድጋሚ ቲክቶክ ምድር እንዳለሽ ያው ከነ ዛሃሩ ስር ከነ አሶ ስር ያው ከነ እህቶች ስር ቁጭ ብለሽ ተማሪ፣ ራስሽን ለማጠናከር ለመበርታት ሞክሪ። እንደው ድጋሚ ትናንትና ህይወትሽ እንዳታስታውሽ አላደ ትናንትናሽን ዞር ብለሽ ላለማየት ሞክሪ። ፈተናዎች ሊኖሩ ይችላሉ፣ ጫናዎች ሊኖሩ ይችላሉ። ያንን ለመቋቋም በተቻለሽ አቅም ሞክሪ። በተቻለሽ አቅም ራስሽን ለማጠናከር እንጂ ወደኋላ ለመመለስ እንደ ትናንትና እንዳትደግሚ። ትናንትና የሰራሽን ስህተት ድጋሚ እንዳትሰሪ አደራ የምልሽ ያንን ነውማ። በተረፈ ፈጣሪ ጽናቱን ይስጥሽ። በርቺ። ከእህቶች ስር ቁጭ ብለሽ ለመማር ሞክሪ። ያው ቲክቶክ ምንም ስለማይሰራልሽ ማለት ነው። ያው አልፎ አልፎ ትመጫለሽ፣ ግን ሞር ትምህርት ላይ አተኩሪ ነው የምለው። በተረፈ እንኳን ጌታ ረዳሽ እና አዲስ ይቀጥል። እሺ አመሰግናለሁ። አሰላም አሌይኩም የኔ ውድ ሴና፣ ቃላት የለኝም። እስቲ በድምፅሽ መጀመሪያ በይኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር። እኔ ቅርብ ጊዜ ነው ሴናንም ያወቅኳትኝ። ኢቨን ቃልን ዛሬ ነው ያወቅኳትኝ። ቃላት የለኝም። ሴና ልክ ከተዋወቅን ደቂቃ ጀምሮ ዱዓ ሳረግላት ነበረ። ታውቃለች፣ ከስር ከስሯ ነበርኩኝ። ታውቃለች፣ በቃ ባገኘኋት ቁጥር ነበረ ዱዓ ማረግላት። ባወቅኳት ደቂቃ ጀምሮ ውስጥ አወራኋትኝ። በውጭም ልክ ሳገኛትም የጠየቀች ሳገኝ የምደሰተውን ደስታ ታውቃለች። እና ደንግጫለሁ። ሳቃትም ላይ የመጣችበትን መንገድ ምናምን ሂሳብ ቆይ እናወራረዳለን እኔና አንቺም አልኳት። ቢኮዝ ላይክ የሆነ ቅንነቷ ከድምጿ ካላት እርጋታ ሁኔታዎቿ ሁላ እስልምና ይገባቸዋል የምላቸው ሰዎች አሉ። አንዳንድ ሰዎች አለ አይደለ? እኔ ባላቃቸውም ከድምጻቸው ከሚያወጡት ከናፍቆታቸው ማረፍ የሚያስናፍቃቸው ረፍት የሚያስፈልጋቸው በጣም ዱዓ አይሰማም የምትሉ ሰዎች ካላችሁ ተሳስታችኋል። እስከ ዛሬ ዱዓ አድርጌላቸው እንግዲህ አላሳፈረኝም፣ የእውነት ማለት ነው። ከልቤ ከሌ እንደዚህ ያልኳቸው አንድም አልጎደለብኝም። አልሐምድልላ። እና እህታችን ስለሆንሽ ደስ ብሎናል። ምንም ነገር አላህ አያሳፍርሽም። አንቺ ብቻ የሰማይና የምድርን ባለቤት እንዳያሻትርሽ። የሚመስለን ግሩፕን ነው የሚመስለን የሆነ ከልዬን የተከተልን ዛሃራ ሻሃዳ ስታሲዝ ዛሃራን የተከተልን ከሌን አይደለም የምትከተዩ። አንቺ የማያሳፍርሽ ሰውን አይደለም የሰውን ሁሉ ፈጣሪ የሆነውን አምላክ ነው የተከተልሽው። እና አልሐምዱሊላ ምርጫሽንም ያልተሳሳተ እንደሆነ ቀንም ሌሊትም ብታንሳያሲው ብታይ ተፈጥሮን ብትወጪ ብትገቢ ከዛ ውጭ ሌላ ፈጣሪ የለም ለእኔ ማለት ነው። እና ያንን አምላክ ከኔ ጋር አብረሽ ልታመልኪ ስለመጣሽ እኔ ፈጣሪን አመሰግነዋለሁ። አንቺንም እህት አድርጎ ስለሰጠኝ ኤኒታይም ከጎንሽ ነኝ። ያው ሁላችሁም እንደምታውቁት እኔም ሰልሜ ነው መርጬ ነው እስልምናን የመጣሁትኝ። የአላህን መንገድ ፈልጌ ነው የመጣሁትኝ። አላህንም ደግሞ አምላኬ ነው ብዬ እያመረኩኝ ካለ ነው ዛሃራ ብዙ ሰለም አይ ሆፕ ላይክ እስልምና ቅድም እያወራችሁ ጆይን አድርጌ እንትን ለዛሬ ነው ያየውሽኝ። እና ጥያቄዎችን በጣም ላይክ ፕሮፐር ናቸው። አላቀጥተኛውን መንገድ አንቺን የሚምራሽ የዛሬ ጽፌልሽ ነው የወጣሁት። ምናልባትም አላህ ዱዓችንን ተቀብሎ እንዳንቺ አይነት እውነተኛ ሲክ የሚያደርጉት መንገዳቸው ጊዜ ቢፈጅም ፕሮሰስ ነው። እረዳሻለሁ። በአንድ የሚበቅል ነገር የለም ከውስጥ በአንድ የሚሄድ መንገድ የለም። ዛሬ ላይ ተነስተን ሁላችንም እዚህ ጋር አልደረስም። ለአንዳንዶቹ እድለኛ ለሆኑ በጣም ለሚገርምሽ በደቂቃ ሰምተው ወዲያውኑ ሻሃዳ ይዘው ቀጥታ መንገዳቸውን ጥቅልል ብለው የሚገቡ አሉ። ለአንዳንዶቻችን ግን አምጠን የመጣ ነው። ብዙ ነገር ዋጋ ከፍለን ብዙ ሰዎችን ሉዝ አድርገንበት ብዙ ላይክ ሳክሪፋይስ ያደረግንበት ቦታ ነው
አላህን ስናገኝ እንዲሁ በቃ አለፍቶ ብሉ ዛሬ ተነስተን ሙስሊም ያልሆነን ብዙዎቻችን እድለኛም እኛም ሆነን ብንልም አምጠን ነው ነፍሳችን ሲክ አድርጋ በየቦታው ቃታ ነው የት ነው ፈጣሪ ብላ ቤት ነው ብላ ከልጅነት እስከ እውቀት ፈልገን የቃተትን ብዙዎች አለን። ነፍሳችን እረፍትን ስታገኝ ደግሞ እንደዚህ በአደባባይ ታወር ላይ ወተን አላህ አንድ ነው እያለን እንድንናገር ውስጣችን ያስገድደናል። ማንም አስገድዶን አይደለም። የውስጣችን ሰላም ሌላ ሰው ላይ ቢጋባ የእኛ ያረፍነው እረፍት የሆነ ሰው ቢያገኘው ብለን ነው ሲክል የምንናገረው። እድሉን አይነው አሁን ለእኛ ሴሌብሬሽን ነው። እህት አግኝተናል፣ ይዘን ወጥተናል። ለዛሬ አይደለም እስልምና የምድር ብቻ ሳይሆን እስከ ጀነት ነው ፕሮሚስ። እውነት ለገባው እስከ መጨረሻ አስታወሽ እንዴ ተባብለን የምንተዋወስበት ነው እስልምና። ናት ዛሬ ላይ ተዋደን ነገ ላይ አለቀ ዳቦ ተቆረሰ በቃ ወደ የቤታችሁ ተበተኑ አይደለም። በቤታችን ለማናቀው እንግዲህ አይተሽ ለማታውቂው ሰው ማለት ነው ዱዓ ታደርጊያለሽ ስትቆሚ 5 times a day ፕሬየርሽ ላይ እንግዲህ ቲክቶክ ላይ ነው አይደል? እውነተኛ ዓለም ላይ እንኳን አይደለም በምትባባዩ እንኳን እዚህ ላይ የምታውቂያቸውን ዱዓ የሚደራረግበት ሃይማኖት ነው። ሰው ቢሳካለት ቢቃናለት ቢሆንለት በቃ የምትመኝበት ቦታ ነው እስልምና እውነተኛ ለገባው ማለት ነው። እና እንዳንቺ አይነት እውነተኛ ለፈለጉት አላህ ደግሞ ይገኛል። ፈጣሪው የባክህን ብለው ሲክ ላደረጉት ይገኛል። እና ዛሬ ደስ ብሎኛል። ዛሬ ሴሌብሬሽን ነው። እኔ ስከተላት ነበር ሰሞኑንም እህቴን እህት አድርጎ አስቀርቶልኛል። እና እኔ ደስተኛ ነኝ። ሴናዬ ኤኒ ታይም ስትፈልጊን አብረን እንማራለን። ብንወድቅ ብንነሳ ያው እኔ ጻድቃን ማህበር ውስጥ አይደለም ድሮም እኔ ሁለቱም ውስጥ ነው ሴጣኑም ምኑም እኛ ውስጥ ነው የምንመርጠው ምርጫ ነው ነበረ። አሁን ደግሞ ያንን ዊስፐር የሚያደርገውን ጆሯችን ላይ የሚያንሾካሽከው ማንኛውን ፈተና እንኳን ስናልፍ ፕሬይ እያደረግን ፈጣሪያችን እንደሚያሸንፍልን ቢኮዝ ለሁሉ ነገር የሚያስገዛውን አምላክ ስለማመልክ አልፈራም። የሚያንቀባርሽ እንዲህ የሚያናግርሽ ማነው ብትይ እኔ አምላኬ ነው። እዚህ ጋር አንዳችሁም እዚህ ጋር እውነት ለመናገር በአካል ፊዚካል የምንገናኘው በጣም ጥቂት ሆነን ሳለን ግን ስፒሪቹዋል ኮኔክሽናችን ሀይ ስለሆነ ወንድምና እህት ነን ብለን እንያያዛለን። እስልምና እንደዛ ነው ለእኔ የገባኝ እና በጣም ስ ቢዩቲፉል ሪሊጅን ለሌሎቻችሁ ለማታውቁትም እንደዚህ እንትን አይደለም። እንደ እስልምና ከውጭ ሆኖ ለሴቶች እንደሚያስፈራው እንደ ስኬሪ እንደሆነው እኔ እስልምናን ሌላ ጊዜ አወራሻለሁ። ቃልዬ ከፈለግሽ ሼር አደርግልሻለሁ ኢንሻላህ። አላህ ካለ ዛሬ ያስተዋወቀን ለምክንያት ይሆናል። ግን ለውጭ ሆናችሁ ለምትመለከቱት በጣም ሰላም ነው። ሴቶቻቸው በጣም እረፍት የሚጠበቁበት ፕሮቴክት የሚደረጉበት ከሁሉ ነገር በላይ አምላካቸውን በማምለካቸው ብቻ የጀነት በር 5 times a day ቀጥ አድርገው በመስገዳቸው ሌላ አይደለም የጀነት በር የሚከፈትልን ነው ለሴቶች። ለእኛ ከምድርም ያረግናቸው ነገር በሰማይ የሚጠብቀን ኦንሊቲንግ ብዙ እንኳን አይጠበቅብንም ማለት ነው። እና እረፍት ቦታ ነው ለሴቶች። ፊዚካል እዚህ 3 ዳይሜንሽን ላይ ለምናየው ወርልድ ዳይሜንሽን ላይ እንኳን በአኗኗር ሰላም ነው። ከአልባሳት ጀምሮ ፕሮቴክት አድርጎ ከትዳርም ብትፈታ ብትኖር ከልጆቿ ስታልፍም ጨምሮ ፕሮቴክት የምትደረግበት ሃይማኖት ነው። ከውጭ ስናየው በጣም ነው የሚያስፈራው። አልብሶ አጨልሞ የከተታት ዳርክነስ ነው የሚመስለን፣ ግን ደሞር ፕሮቴክት የተደረገችበት ከዓለም ሲስተም ከዘረጋበት ብሬክ ያደረገ ሃይማኖት 1400 በፊት ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ሆነው የወረደላቸው ቁርአን ፐርፌክሽኑ በብዙ ነገር የሚመሰክርበት ነው። እና ያንንም እያመለክን እየተመራንም ልንኖር የመረጥ ነው ለእኛ ለሙስሊሞች ለሆን ነው ሰልመን ለመጣ ነው ማለት ነው። ሴሌብሬሽን ጭንቀት አይደለም። እስልምና እንስቃለን። ፈገግታ ሱና የሚባልበት ሃይማኖት ነው። ለምን ትገለፍጫለሽ ምናምን እንኳን የማትባይበት እና አልሐምዱሊላህ ፎር ዲስ ዲን አይ ሆፕ ሁላችሁም አትሊስት ባትከተሉት እስልምናን እንኳን አፋችሁን መጥፎ ባትቀጥፉበት መልካም ነው። ጠይቁ እስልምናን ከሙስሊሞች ክርስትናን ክርስቲያኖች ጠይቁ እና ትረዳላችሁ። እና አላህ ሁላችሁንም እዚህ ጋር ካላችሁ የሴና ቤተሰቦች በአጠቃላይ አትሊስት እስቲ ጊቨር እድል ስጡትና ለብዙ ነገር እድል እንሰጣለናል። ለቅጥፈት፣ ለውሸት፣ ለማጭበር፣ ለማይረባ ሙቪ እንኳን 3 ሰዓት ቁጭ ብለን እንመለከታለን። እስቲ ጠይቁና ማለት ነው። አትሊስት ባትከተሉ እንኳን እስቲ ለምን ሰለማችሁ? ጃቢርን ሂዱና ለምን ሰለምክ በሉት። ዛሃሩን አንሴናንም ለምን ሰለምሽ በሏቸው። ምን ፈልጋችሁ ሄዳችሁ በሏቸው። ምን አገኛችሁበትም በሏቸው። እና አትሊስት ያንን ነገር ሪስፔክት ብሰጡት መልካም ነው ለማለት ያህል ነው። ለሌላው ብዙ
አዋቂ አይደለሁኝም ገና። እኔም 5 ወሬ ነው እንዳልኳችሁኝ። ስለ አለፍኩበት የዓለም ህይወት ልነግራችሁ፣ የዓለም ውሸት፣ የዓለም ቅጥፈት፣ ዓለም ላይ የተሰራውን ነገሮች ልነግራችሁ፣ ሲስተም ወርክ ልነግራችሁ እችላለሁ። እዛ ቦታ ላይ ምናልባትም ብዙ ደክሜ ሊሆን ይችላል። ስለ እስልምና ግን አብረን ነው የምንማረው እና ኢንሻአላህ አብረን እንማራለን። ብዙ ጓደኞች አላችሁ፣ ኤቲስቶች፣ ክርስቲያኖች ምናምን ባላችሁበት አከብራችኋለሁ እናንተንም። እኛም ማሰ ሙስሊም ወንድምና እህቶቼ ደግሞ አላህ ይጠብቃችሁ፣ በጀነት ያገናኘን። ቀጠሮ አለን እንዳታረፍዱ ለማለት ነው። ሴናዬ ዌልካም ቱ ፋሚሊ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አመሰግናለሁ ይህን እድል ስለሰጣችሁ። ታንክ ዩ። እሺ አመሰግናለሁ አዲስ፣ በጣም ቴንክ ዩ ሶ ማች፣ በጣም አመሰግናለሁ። እና በቃ እኔ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። በነገራችን ላይ እኔ ኢየሱስን በጣም ወደዋለሁ። ኢየሱስን ማለት ነው ኢየሱስን መውደዴን ለማሳየት ደግሞ ኢየሱስ ፈጣሪ ነው አምላክ ነው ማለት አልችልም። ምክንያቱም ያው እሱም አላለም እንደዛ። እኔ ሰው ነኝ አለ። ከአምላክ ሰምቼ የምናገር ሰው ነኝ አለ። ኦፍኮርስ የማርያም ልጅ ነው፣ የሰው ልጅ ነው ኢየሱስ። ሰው ነኝ አለ። አዎ ሰው ነኝ እላለሁ። እኔ መልእክተኛ ነኝ አለ። በቃ መልእክተኛ ነኝ እለዋለሁ። እኔ ነቢይ ነኝ። እኔን የሚቀበል የላከኝን ይቀበላል። ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል አለ ኢየሱስ። ስለዚህ ኢየሱስ በጣም ወደዋለሁ፣ ግን በቃ አምላክ ፈጣሪ ማለት አልችልም፣ ምክንያቱም አይደለም። እና ይሄ ነው ያው ቃልዬ። እንግዲህ ፈጣሪ አንቺንም ይርዳሽ፣ ቀጥተኛውን መንገድ ይምራሽ። እና ደግሞ ያው እኔና አንቺ እንተዋወቃለን፣ ደግሞ በደንብ ታውቂዋለሽ እውነቱን። እና አስቢበት። እና በቃ እኔ ለክርስቲያን እህት ወንድሞቼ የማስተላልፈው መልእክት ምንድን ነው? በቃ ውጡ ከዚህ ጨለማ ማለት ነው። ፈጣሪ እስቲ ብሉይ ኪዳን አንብቡ፣ እሺ? የነቢያትን መንገድ አንብቡ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር አልነበረም። አንድ አምላክ ነው የተመለከው። እና ብሉይ ኪዳን አንብቡ እባካችሁ፣ ብሉይ ኪዳን አንብቡ። ፈጣሪ አይሞትም፣ አይወልድም፣ አይወለድም። መውለድ ማግባት ይሄ የሰው የኛ ባህሪ ነው እንጂ የፈጣሪ አይደለም። እና በቃ አስመስዬ መኖር ስለሰለቸኝ ነው ባይዘው ክርስትና ውስጥ አስመስዬ በቃ ፈጣሪ እንዳልሆነ እያወቅኩ ግን ደግሞ ፈጣሪ ነው ማለት አስጠላኝ። በቃ ደግሞ በጣም ብዙ ነገር እንሰማለን እዚህ ሶሻል ሚዲያ ላይ ማለት ነው። በጣም በቃ እሱ ራሱ ግራ በቃ በጣም ነው የተወዛገብኩት። እውነቴን ነው። አንዱ ይመጣና ኢየሱስ ፍጡር ነው ይላል፣ አንዱ ደግሞ አይ ኧረ ፍጡር አይባልም ይላል፣ አንዱ በስጋው እንትን ነው ይላል። እና በጣም ግራ ገባኝ። በቃ ልክ እንደ እንትን ነው እንደ መቅዲ ባለፈው የሰለመችዋ ልጅ አለቻ። በቃ እንደሷ በሽተኛ ሆንኩ ማለት ትችላላችሁ። ነፍሴ በጣም ነው የተጨነቀችው። ምክንያቱም እኔ ከሞት በኋላ ሲኦል መግባት አልፈልግም። አይደለም ሲኦል እኔ ማለት ነው በሰውነቴ ትንሽ ነገር ጭንቀት እንኳን አልችልም፣ አይደለም ዘላለማዊ ቅጣት ማለት ነው። እና አስመስዬ መኖር አስጠላኝ። በቃ በፊትም እኔ ከእስልምና ስወጣ ይሄ እስልምና እንትን ብዬ አይደለም፣ በነገራችን ላይ ሳልፈልግ ነው እንትን ያልኩት። ግን ደግሞ እንደወጣው እንደማልቀር አውቃለሁ። አንድ ቀን በቃ እመለሳለሁ ብዬ ለራሴ እንትን ብዬ ነበር። እና ሰው ምን ልላችሁ ፈልጌ ነው፣ እባካችሁ ክርስቲያን እህት ወንድሞቼ፣ ማርያም አትመለክም፣ የማርያም ልጅ ኢየሱስ አይመለክም። ኢየሱስም አምላኪ ነበረ፣ ለአምላኩ ይሰግድ ነበረ። 40 ቀን 40 ሌሊት በጾም ጸሎት አስቡ። በኢየሱስ ምን እንጃ አስቡ። እና ኢየሱስ በጣም ያውም ሌሊቱን ሙሉ ሲጸልይ ያደረላል ኢየሱስ ማለት ነው። እኛ እንቅልፋሞች ነን እንተኛለን አይደል? ኢየሱስ ግን ሌሊቱን ሙሉ ሲጸልይ የሚያደር ነብይ ነበረ። አስቡ። እና በቃ ሎጣ ስለሆነች ስራ ላይ ስለምትማሪ እና ቆይ ልናገር አንዴ፣ ይቅርታ ክርስቲያኖች አንዴ ቆይ። እና ምን ልላችሁ ፈልጌ ነው፣ በቃ ኢየሱስ መልእክተኛ ነው። እሺ በጣም የተከበረ ነብይ ነው። አምላክ አይሞትም፣ በቃ አይወልድም፣ አይወለድም። ወደ እውነት ነው። በደንብ ደግሞ የምነግራችሁ ነገር ምንድን ነው፣ ብሉይ ኪዳን አንብቡ። እሺ ብሉይ ኪዳን አንብቡ። እነዛ ታላላቅ ነቢያት እነ ኢብራሂም እያመለኩትን አምላክ በቃ አንዱን አምላክ እናመልክላለሁ። እሱ ደግሞ አልሞተም። በቃ ማንም ሊቀርቦ በማይችል ብርሃን ውስጥ ይኖራል። እና ኢየሱስ ያን አምላክ ምን አለ? አባቴና አባታችሁ ፈጣሪዬና ፈጣሪያችሁ አለ። አንድ ፈጣሪ አለ፣ አንድ አምላክ አለ፣ ሌላ ነገር የለም። በቃ እና እኔ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። በጣም አመሰግናለሁ ቃልዬ፣ ሁላችሁንም አዲስ በጣም ብዙ ሰዎች ከጎኔ የነበራችሁ በጣም አመሰግናለሁ እና በጣም ደስተኛ ነኝ። በቃ እኔ ነፃ ወጥቻለሁ ዛሬ።
አላሁ አክበር አላሁ አክበር አላሁ አክበር። በድጋሚ ሲኑ አላህ ያጽናሽ፣ አላህ እስቲቃሟን ይስጥሽ። አለው ከጎንሽ ሁሌም ማለት ነው። እንደ አሁኑ ሁል ጊዜ አለው ከጎንሽ። እኔ ምናልባት በመጨረሻ ቃሊና አንድ ጥያቄ ጠይቃትና በቃ ጠይቄ ወርዳሉ። ሌላ ቦታ ቃሊ አለሽ? እንዳወራሽ ብትፈቅጅልኝ በዚህ ሁላ ህዝብ ልማጸንሽ መችስ። አይ እኔ ግቤ ነው። በነገራችን ላይ ምንም ከአቋሚ ነቅንቅ አይደለም። አቋሚ እኔ ሁል ጊዜ እንደጨከንሽ ያስቀየምኩሽ ነገር አለ? 10 ደቂቃ ብትሰጪኝ ደስ ይለኝ ነበር። እንግዲህ እምቢ ካልሽ አላስገድድሽም። እሺ አሪዮስ ደግሞ ምን ልሰራ መጣክ? ኢየሱስ ጌታ ነው። ዛሬ ሹክክ ብለህ ገባክ? እሺ ያስገደደክ ሰው አለ? እኔ ያው በኢሳ ሻሃዳ እስኩ ሰው ነኝ። ያው ነቢዩ መሐመድን አልቀበልም ታውቃለህ። እሺ አንተ ሻሃዳ አሁን ቁርአንን እያነበብኩ ነበርና ዛህራም ስላለች በጣም አንድ ጥያቄ የሆነብኝ ነገር አለ። ጥያቄ አንቀበልም። አሁን ሰለብሬት እያደረግን አለ ሻሃዳ የሚያስዘኝ ጥያቄ ሊሆን ይችላል። አይ ሳትይዝ ሁለት ሳትይዝ እደር ጃይም ችግር አለ። ለምን ጥጥ አታወጣም መላይክ ላይ? ጸጉሬን ነው ጥጥ ማረገው? አረ ሙሉ ሰውነት ለምን እንትን አትውለ እንትን አት አሁን ሰለብሬት እያደረግን ነው። በኋላ እኔ ቤት መጣ ጠይቅ፣ ችግር የለው። እሺ ምንድን ነው ሴሌብሬሽኑ? ጃይ እንትን አንድ ነፍስ ድኑ ማለት የአንድ አምላክ አስተምሮን የተረዳ ሰው አለ እዚህ ውስጥ? አሁን ክርስቲያን የሆነ ማለት ክርስትና አንድ አምላክ እንደሚያስተምር ያመነ ሰው አለ ማለት ነው። እኔ ባኖር አሪፍ ነበረ፣ ግን አሁን እኔ ያለው እንደምታውቀው ወዴትም አታመልጥም እና ተጨማሪ እድሉን ይሞክር። ጃኮኒኮ እንዴ! እሺ ኢየሱስም ጌታ ነው፣ ፈጣሪም አንድ ነው። ያንን ለማለት እወዳለሁ። ክርስትና የአንድ አምላክ አስተምሮ ነው። ጃይ እሺ ጥሩ ነው። አንቃስ ብለህ ወረድ፣ ሹክክ ብለህ እንደገባ ሹክክ ብለህ ወረድ እንዳማረ እሺ ልቀመጣ ጃይ ቢያንስ ምን ወንበሩን አሙቀኝ። እሺ ጃቢል ጨከንክበት። ምን ነው መቀመጥ ይችላል፣ ጥያቄ ግን አይቻልም። እና እሱ ምናምን ነገር ሀሳባችሁን ግለጡ። በቃ እኔ መውጣቴ ነው። እሺ ሰላም ዋሊኩም። ሲኑ ከፈለግሽኝ ያለው እሺ በውስጥ ቻው በሉት። መሄድ ነው ቻው ወንድሜ። ና ከፈለግ ከኔ ቤት ጥያቄን ትጠይቃለህ። እመጣለሁ። አይ ጥያቄው በጣም አንድ የገረመኝ ነገር አለ እና ቁርአን ውስጥ እና በጣም አሁን እያነበብኩ የምትወደው ልጅ አለ፣ ታላቁ አለ፣ አህመድ አለ፣ የበግ ካቻቱራ አለ። አንተ ብቻ ሳይከለ ኢየሱስ ጌታ ነው፣ እግዚአብሔርም አንድ ነው። እወዳለሁ። አላህም ይመቸኛል፣ እግዚአብሔርም ይመቸኛል ያልከው ልጅ ና በል። አሁን እነሱ ቡናቸው ሴና የሆነ ነገር ስታወራ ሰማሁ። ጃዬ ላውራት ትንሽ ትፈቅድልኛል? እሷ አይመቻትም ማውራት። የሚገርም ነገር እንደውም ዛሬ የሴቶች ቀን ወንዶች ውጡልን እኮ አልፈልግም እያልኩ አስገባሽ ይበል። በቃ እንትን እነሱ ይርመጥመጡ ተዋቸው። ና እኔ እናንተ ና እኔ ቤት። እሺ ሴና ጻፉ። የዛሬው ምስክርነትሽን እኔ ጋር መስማት ፈልጋለሁ።
አዲሱ አንቺን ነው መሰለኝ አይደለ? ቀልዬ እሷን ነው የለችም። አልሰማችኝም? አልሰማችሽም ይሆናል ወይም ስራ ላይ ናት። ዛሬ የምትይኝ ነገር ካለ ቀጥይ። ሀሳባል ሻሴ አውሩ እንትን ምንድነው ደስታችሁን ግለጹላትና ከዛ አንዳንድ ነገር እንማማራለን። እሺ አንዴ ልቀጥል። ሲናዬ እንኳን ደህና መጣሽ። እንኳን ከጨለማ ወደ ብርሃኑ እንኳን ደህና መጣሽ እህቴ ሆነሻል። አልሐምዱሊላህ። ያው በፊትም አውቃታለሁኝ ሲናም ማለት ነው። በንግግሮቼ ካስቀየምኩሽ ከዚህ በፊት አፎ በይ ማለት ነው። ያው ብዙ ጊዜ አልተገናኘንም ለዛ ነው። እና ብቻ አልሐምዱሊላህ እስልምናን ስለተቀበልሽ በቃ ከጨለማ ስለወጣሽ በጣም ደስ ብሎኛል የኔ ውድ እህት። አላህ ቀጥታ ምንድን ነው መጨረሻሽን ያሳምርልሽ። ዋናው የሰው ልጅ ምንድን ነው አገባቡን ሳይሆን መጨረሻውን ሲያምር ነው። እና የሁላችንም መጨረሻ አላህ ያሳምረው። ጠንክሪ። በተለይ የቲክቶክ መንደሩን ታዩና ወደ ትምህርት ሂጂ። ትምህርት ዘህራ ጋር በደንብ አድርጋ ታስተምርሻለች። ተምረሽ አጥንተሽ በደንብ አድርገሽ ሲገባሽ ጊዜ ቲክቶክ ላይ መጥተሽ ማስተማር ትችያለሽ፣ ማውራት ትችያለሽ። የሆነ ጥያቄ ስትጠየቂ ዲፋ ወይም ደግሞ በቃ በዛ ነገር ላይ መልስ መስጠት ትችያለሽ ማለት ነው። እና ዋና ሰለምቴዎች ማለት ነው ሰለሙ ብቻ ሳይሆን ተምረውም አስተማሩ ሲባል ነው እኛ የምንፈልገው ማለት ነው። እና አላህ ሱብሓነሁ ወተዓላ መጨረሻሽን ያሳምርልሽ የኔ ውድ ማለት ነው። ሌላ ደግሞ ቃልዬ ማንም እኔ በራሴ እንድታጨናንቋት አልፈልግም። በራሴ ማለት ነው ማለት እስልምና ላይ ግቢ ሳይሆን እራሷ አምናበት በቃ ልቧን ደስተኛ ሆናበት እንዲሁም ደግሞ ይሄ ዲነል ኢስላም የሚባለው ነገር በቃ አሁን ብገባ ይሻለኛል ራሴ ወስኛለሁ ስትል ጊዜ የዛኔ ሻሃዳ ትይዛለች በኢዝኒላሂ ከሪም ማለት ነው። እና ቅርብ ጊዜ በቅርቡ ይሆናል ብዬ ሻሃዳ የምትይዝበት ቀን ተስፋ አደርጋለሁ። ምክንያቱም በጣም ወዳት ማለት በቃ አላቅም ብዙ ጊዜ ሆኖኛል ቃልን ካወቅኳት ማለት ነው። እና ጠያቂ ናትም ጎበዝ ናት፣ አስተዋይ ናት። እና ምናልባት የያዛት ነገር ሊኖር ይችላል። ያን ነገር ደግሞ አላህ ሱብሃነሁ ወተዓላ አስተካክሎላት በቅርቡ ሻሃዳ ትይዛለች ብዬ ተስፋ አረጋለሁ። እና በደንብ አስቢበት። ነገ ዛሬ ሳቲ ቃልዬ ራስሽን አሳምኝ፣ ውስጥሽን አሳምኝ። ማለት የሰው ልጆች ነንና አላህ ሱብሃነሁ ወተዓላ መች ወደ እሱ እንደሚወስደን አናቅም፣ መች እንደምንሞት አናቅም። ሶ ነገ ዛሬ ሳቲ ይሄ ነገር ዝበሽ ማለት ነው ሻሃዳ ይዘሽ በእስልምና ተዋቢ ነው ምለውና አላህ ቀጥተኛውን መንገድ ይምራሽ። ነገ ዛሬ ልብሽን አሳምኘው ነው ምለው። ሌሎቻችሁም ሻሃዳ መያዝ የምትፈልጉ በቃ የሆነ ነገርን የያዛችሁ እስልምና ምንድን ነው፣ ሰው እየጎረፈበት ያለው ምክንያት ምንድን ነው ብላችሁ እስቲ እራሳችሁን አስተንትኑ። ምን አይነት እምነት ነው ብላችሁ እራሳችሁን ጠየቁ ማለት ነው። እና እስልምና እንደ ሌላው እምነት አይደለም፣ ጥርት ያለ ሃይማኖት ነው። አልሐምዱሊላህ አንዱን አምላክ በብቸኝነት እናምልክ ብለን ነው እኛም የምንጠራው። የነቢያት መንገድ የሆነው ነቢያት ሲያመልኩት የነበረው አምላክ በብቸኝነት እናምልክ፣ በአንድነት ከእሳት ነጃ እንውጣ፣ ጀነትን አብረን እንግባ ተውኑ እያለን ነው። አላህ ሱብሃነሁ ወተዓላ ሁላችሁንም ማለት በቃ ሌላ እምነት ላይ ያላችሁት ይምራችሁ፣ ከጀሃነም አላህ ይጠብቃችሁም ይጠብቀን ነው ምለው። አበዛውባችሁ፣ በጣም ይቅርታ። ቀጥሉ።